የእግዚአብሔርን ድምፅ ለመስማት 6 ቁልፎች። እነዚህን 6 ወሳኝ የሆኑ ጉዳዮችን ካላወቀን በፍጹም የእግዚአብሔርን ድምፅ በሕይወታችን ልናዳምጥ አንችልም። በተለይም ብዙዎቻችን ለምን መንፈሳዊ ሕይወቴ ቀዘቀዘ፣ ለምን መጸለይ አቃተን ብለን ብዙ ጊዜ እንጠይቃለን እና በዛሬ ቪዲዮ መንፈሳዊ ሕይወታችሁ እንዲበረታ፣ መንፈሳዊ ሕይወታችሁ መጠንከርና መበርታት ለምትፈልጉ ሰዎች 6 ትልልቅ ምስጢሮችን ልነግርላችሁ እፈልጋለሁ። በተለይም በመንፈሳዊ ሕይወታቸው የጠነከሩ የበረቱ ሰዎች የማይነግሩንን 6 በጣም ወሳኝ የሆኑ ነገሮችን እናነሳለን። በተለይም 6ኛው ልማድ የብዙዎቻችንን ህይወት የሚቀይር ድንቅ ልማድ ነው ማለት ነው። እነዚህን 6 ልማዶችን ከዚህ በመቀጠል የምነግራችሁ ይሆናል። ወደ መጨረሻ አካባቢ ደግሞ 4 እንድንተገብር፣ እነዚህን ልማዶች እንድንተገብር፣ ወደ ተግባር እንድንቀይር የሚጠቅሙንን 4 ተግባራዊ ምክሮችንም መጨረሻ ላይ የምነግራችሁ ይሆናል ማለት ነው። እስከ መጨረሻው አብራችሁን ቆዩ። የመጀመሪያው ቁልፍ ጸሎትን እንደ ግዴታ ሳይሆን እንደ ፍቅር ህብረት ማየት ነው። መጽሐፍ ቅዱስ በመዝሙረ ዳዊት ምዕራፍ 63 ቁጥር 1 ላይ እንደዚህ ብሎ ይናገራል። አምላኬ አምላኬ ወደ አንተ እገሰግሳለሁ፣ ነፍሴ አንተን ተጠማች፣ ስጋዬ አንተን እንዴት ናፈቀች፣ እንጨትና ውሃ በሌለበት በምድረ በዳ ይለናል። ስኬታማ ክርስቲያኖች ጸሎትን እንደ ቤት ስራ ወይም ግዴታ አያዩትም። ጸሎት ለእነርሱ የልብ ትርታ ነው። ፍላጎታቸውን ብቻ የሚዘረዝሩበት ሳይሆን እግዚአብሔርን የሚሰሙበት፣ የሚያመልኩበትና ፍቅራቸውን የሚገልጡበት የህብረት ጊዜ ነው። አንድ ወጣት የሚወዳትን ሴት ለማግኘት ሲሄድ ሰዓት አይቆጥርም፣ አሰልቺም አይሆንበትም። ምክንያቱም ግንኙነታቸው በፍቅር ላይ የተመሰረተ ነው። ጸሎትም እንደዚሁ ከሰማይ አባታችን ጋር የምናደርገው የፍቅር ሹክሹክታ ነው። ሁለተኛው ቁልፍ የእግዚአብሔርን ቃል በየቀኑ መመገብ ነው። መንፈሳዊ ስኬታማ ሰዎች የሰንበት ወይም የእሁድ ክርስቲያኖች ብቻ አይደሉም። መጽሐፍ ቅዱስን በየቀኑ ያነባሉ፣ ያጠናሉ፣ ያሰላስላሉ። ቃሉ የአስተሳሰባቸው መሪ፣ የውሳኔያቸው መሰረት ነው። በአካል ለመኖር በየቀኑ ምግብ እንደሚያስፈልገን ሁሉ ለመንፈሳዊ ሰውነታችን ደግሞ የእግዚአብሔር ቃል ምግብ ነው። በሳምንት አንድ ቀን እሁድ ብቻ መመገብ ለአካላዊ ሰውነታችን እንደማይበቃ ሁሉ በመንፈሳዊም እሁድ ብቻ የምንሰማው ስብከት ጥንካሬ ሊሰጠን አይችልም። በየቀኑ ቃሉን መመገብ አለብን። መጽሐፍ ቅዱስ በማቴዎስ ወንጌል ምዕራፍ 4 ቁጥር 4 ላይ እንደዚህ ብሎ ይናገራል። እርሱም መልሰው ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏል አለው ይላል። ሶስተኛ ፈጣን መታዘዝ። ብዙ ሰዎች የእግዚአብሔርን ፈቃድ ያውቃሉ፣ ነገር ግን ለመታዘዝ ያመነታሉ። ስኬታማ ክርስቲያኖች ግን እግዚአብሔር ሲናገራቸው ወዲያውኑ ይታዘዛሉ። መታዘዝ የእግዚአብሔርን በረከትና መገለጥ በሕይወታችን ውስጥ ይከፍታል። በመኪና ጉዞ ላይ የጂፒኤስ መሪው በቀኝ ታጠፍ ሲል ወዲያውኑ ካልታጠፍክ መንገዱን ትስታለህ። እግዚአብሔር በመንፈሱና በቃሉ ሲናገር ወዲያውኑ ካልታዘዝን መንፈሳዊ ጉዞአችን ይስተጓጎላል። መጽሐፍ ቅዱስ በአንደኛ ሳሙኤል ምዕራፍ 15 ቁጥር 22 ላይ እንደዚህ ብሎ ይናገራል። ሳሙኤልም በአሁኑ የእግዚአብሔርን ቃል በመስማት ደስ እንደሚለው እግዚአብሔር በሚቃጠልና በሚታረድ መስዋዕት ደስ ይለዋልን? እነሆ መታዘዝ ከመስዋዕት ማዳመጥም የአውራ በግ ስብ ከማቅረብ ይበልጣል ይለናል። አራተኛው ቁልፍ ልብንና አእምሮን በጥንቃቄ መጠበቅ ነው። መንፈሳዊ ስኬታማ ሰዎች ወደ አእምሯቸው የሚያስገቡትን ነገር የሚያዩትን፣ የሚሰሙትንና የሚያስቡትን በጥንቃቄ ይመርጣሉ። ክፉ ወሬ፣ ኃጢአተኛ ምስሎችና አሉታዊ ወሬዎች መንፈሳዊ ጉልበታቸውን እንዳይሰርቁ ይከለክላሉ። አንድ ትልቅ ግንብ ያለው ቤተ መንግስት ዘበኞች ካልጠበቁት ጠላት በቀላሉ ሰብሮ ይገባል። ልባችንም እንደዚሁ ነው። የንቃት ዘበኛ ካላቆምንለት ዓለማዊ ግርግርና ኃጢአት መንፈሳዊ ሰላማችንን ያፈርሱታል። መጽሐፍ ቅዱስ በምሳሌ ምዕራፍ 4 ቁጥር 23 ላይ እንደዚህ ብሎ ይናገራል። አጥብቀ ልብህን ጠብቅ፣ የሕይወት መውጫ ከእርሱ ነውና ይለናል። አምስተኛው ቁልፍ ከእውነተኛ አማኞች ጋር ህብረት ማድረግ። ብቻውን የሚሮጥ ክርስቲያን በቀላሉ ይደክማል። መንፈሳዊ ስኬታማ ክርስቲያኖች በእምነት ከሚመስሏቸው፣ ከሚያበረቷቸውና ስህተታቸውን ከሚያርሙላቸው አማኞች ጋር ጠንካራ ህብረትን ይፈጥራሉ።
አንድ የሚነድ ፊም ወይም ከሰል ከእሳቱ ውስጥ ተለይቶ ብቻውን ቢቀመጥ ወዲያውኑ ይረግፋል፣ አመድም ይሆናል። ነገር ግን ከሌሎቹ ፊሞች ጋር አብሮ ሲቀመጥ እሳቱ እየጨመረ ይሄዳል። እኛም ከእምነት ጓደኞቻችን ስንለይ መንፈሳዊ ትኩሳታችን ይቀዘቅዛል። መጽሐፍ ቅዱስ በምሳሌ ምዕራፍ 27 ቁጥር 17 ላይ እንደዚህ ብሎ ይናገራል። ብረት ብረትን ይስለዋል፣ ሰውም ባልንጀራውን ይስላል ይለናል። ስድስተኛውና የመጨረሻው ቁልፍ ራስን ሙሉ በሙሉ ለእግዚአብሔር ማስገዛትና ትህትና ነው። የመንፈሳዊ ሕይወት ጥንካሬ የሚለካው እኛ በምናደርገው ጥረት ሳይሆን እግዚአብሔር በእኛ ውስጥ እንዲሰራ በምንሰጠው ነፃነት ነው። ትሑት ሰው የራሱን ደካማነት አምኖ በእግዚአብሔር ጸጋ ላይ ብቻ ይደገፋል። አንድ ባዶ ብርጭቆ ውሃ ሊሞላ ይችላል። አስቀድሞ በቆሻሻ ወይም በሌላ ነገር የተሞላ ብርጭቆ ግን አዲስ ንጹህ ውሃ ሊቀበል አይችልም። እኛም ከራሳችን ማንነት፣ ዕውቀትና ትዕቢት ባዶ ስንሆን እግዚአብሔር በመንፈሱ ይሞላናል። መጽሐፍ ቅዱስ በዕብራውያን ምዕራፍ 10 ቁጥር 25 ላይ እንደዚህ ብሎ ይናገራል። በአንዳንዶችም ዘንድ ልማድ እንደሆነው መሰባሰባችንን አንተው፣ እርስ በርሳችን እንመካከር እንጂ ይልቁኑ ቀኑ ሲቀርብ እያያችሁ አብልጣችሁ ይህን አድርጉ ይለናል። እንግዲህ ቤተሰቦች ግንኙነታችንን በተለይም ከእግዚአብሔር ጋር ያለንን ህብረት ይበልጥ ለማሳደግ እነዚህን 4 ተግባራዊ እርምጃዎችን ዛሬውኑ መጀመር አለብን። አንደኛ፣ የጸጥታ ጊዜ ሊኖረን ይገባል። በየቀኑ ጠዋት ወይም ማታ ቢያንስ 15 ወይም 30 ደቂቃ ስልክህን አጥፍተህ ማንም በሌለበት ክፍል ውስጥ መጽሐፍ ቅዱስን አንብብ፣ ጸልይም። ይህ ጊዜ የእግዚአብሔርን ድምፅ የምትሰማበት ልዩ ሰዓት ይሁን። ሁለተኛ፣ የንስሐ ህይወት ይኑር። ኃጢአት በእኛና በእግዚአብሔር መካከል ግድግዳ ይፈጥራል። ስለዚህ ልብ ሲወቅስ ወዲያውኑ ንስሐ ግባና ከእግዚአብሔር ጋር ታረቅ። ሶስተኛ፣ በምስጋና ጀምር። በጸሎት ጊዜ ሁል ጊዜ ከመጠየቅ በፊት እግዚአብሔር ስላደረገልህ ነገሮች በሙሉ በምስጋና ጀምር። ምስጋና የእግዚአብሔርን መገኘት በህይወት ውስጥ ያበዛል። አራተኛውና የመጨረሻው የአገልግሎት ልብ ይኑር። ሌሎችን በመርዳት ወንጌልን በማካፈልና በቤተ ክርስቲያን ውስጥ ባለ አቅም በማገልገል ፍቅርን በተግባር ግለጽ። መንፈሳዊ ጥንካሬ በአንድ ጀንበር የሚመጣ ድንገተኛ ክስተት ሳይሆን በየቀኑ የምናደርገው ምርጫና ልምምድ ውጤት ነው። ከላይ የጠቀስኳቸውን 6 ምስጢሮች በህይወታችሁ ስትተገብሩ ከእግዚአብሔር ጋር ያላችሁ ግንኙነት እየጠነከረ፣ ሰላምና መንፈሳዊ ፍሬያችሁ እየበዛ ይሄዳል። መጽሐፍ ቅዱስ በያዕቆብ መልእክት ምዕራፍ 4 ቁጥር 8 ላይ ወደ እግዚአብሔር ቅረቡ እርሱም ወደ እናንተ ይቀርባል ተብሎ ተጽፏልና። እንግዲህ ተመልካቾች ውድ ጊዜያችሁን ሰውታችሁ እስከ መጨረሻው ድረስ ስለተከታተላችሁ በጣም ነው የማመሰግነው። ይህን ቪዲዮ ላይክ ካላደረጋችሁ አሁኑኑ ላይክ አድርጉ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን እንዳትረሱ። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ተባረኩ።